ኦሪት ዘፍጥረት ምዕራፍ 10 የኖህ ልጆች የሴም፣ የካም፣ የያፌት ትውልድ ይህ ነው። ከጥፋት ውሃም በኋላ ልጆች ተወለዱላቸው። የያፌት ልጆች ጋሜር፣ ማጎግ፣ ማዴ፣ ያዋን፣ ይልሳ፣ ቶቤል፣ ሞሳ፣ ቴራስ ናቸው። የጋሜርም ልጆች አስከናዝ፣ ሪፋት፣ ቴርጋማ ናቸው። የያዋንም ልጆች ኤሊሳ፣ ተርሴስ፣ ኪቲም፣ ሮድኢ ናቸው። ከነዚህ የአሕዛብ ደሴቶች ሁሉ በየምድራቸው፣ በየቋንቋቸው፣ በየነገዳቸው፣ በየሕዝባቸው ተከፋፈሉ። የካምም ልጆች ኩሽ፣ ምጽራይም፣ ፋጥ፣ ከነዓን ናቸው። የኩሽም ልጆች ሳባ፣ ኤውላጥ፣ ሰብታ፣ ራዕማ፣ ሰበቃታ ናቸው። የራዕማ ልጆችም ሳባ፣ ድዳን ናቸው። ኩሽም ናምሩድን ወለደ። እርሱም በምድር ላይ ኃያል መሆንን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበር። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱም መጀመሪያ በሰናዖር አገር ባቢሎን፣ ኦሬክ፣ አርካድ፣ ካልኔ ናቸው። አሶርም ከዚያች አገር ወጣ። ነነዌን፣ የረሆቦትን ከተማ፣ ካለህን፣ በነነዌና በካለህ መካከልም ሬሴንን ሰራ። እርሷም ታላቂቱ ከተማ ናት። ምጽራይምም ሉዲምን፣ አናሚምን፣ ላህምቢምን፣ ነፍታሌምን፣ ፈትረሱሚን ከእነርሱ የፍልስጤም ሰዎች የወጡባቸውን ከስሉኢምን፣ ቀፋቶሪምን ወለደ። ከነዓንም የበኩር ልጁን ሲዶንን፣ ኬጢያዊውንም፣ ኢያቡሳውያንንም፣ አሞራውያንንም፣ ጌርጌሳናውያንንም፣ ኤዊያውያንንም፣ አሩኬዎንንም፣ ሲኒንም፣ አራዴኖንንም፣ ሰማሪዎንንም፣ አማቲምንም ወለደ። ከዚህም በኋላ የከነዓናውያን ነገድ ተበተኑ። የከነዓናውያንም ወሰን ከሲዶን አንስቶ ወደ ጌራራ በኩል ሲል እስከ ጋዛ ድረስ ነው። ወደ ሲዶናም ወደ ገሞራ፣ ወደ አዳማና ወደ ሰቦናይ በኩልም ሲል እስከ ላሳ ድረስ ነው። የካም ልጆች በየነገዳቸውና በየቋንቋቸው በየምድራቸውና በየሕዝባቸው እነዚህ ናቸው። ለሴምም ደግሞ ልጆች ተወለዱለት። እርሱም ያፌት ታላቅ ወንድምና የኤቦር ልጆች ሁሉ አባት ነው። የሴምም ልጆች ኤላም፣ አሶር፣ አርፋክስድ፣ ሉድ፣ አራም ናቸው። የአራምም ልጆች ኡጽ፣ ሁል፣ ጌቴር፣ ሞሶህ ናቸው። አርፋክስድም ቃይንምን ወለደ። ቃይንምም ሳላን፣ ሳላም ኤቦርን ወለደ። ለኤቦርም 2 ልጆች ተወለዱለት። የአንደኛው ስሙ ፋሌቅ ነው፣ ምድር በዘመኑ ተከፍላለችና። የወንድሙም ስም ዮቅጣን ነው። ዮቅጣንም ኤልሞዳድን፣ ሳሌፍንም፣ ሐስረሞትንም፣ ያራህንም፣ ሃዶራምንም፣ አውዛልንም፣ ደቅላንም፣ ኦባልንም፣ አቢሜሌልንም፣ ሳባንም፣ ኦፌርንም፣ ኤውላጥንም፣ ዮባብንም ወለደ። እነዚህ ሁሉ የዮቅጣን ልጆች ናቸው። ስፍራቸውም ከማሴ አንስቶ ወደ ስፍር ሲል እስከ ምስራቅ ተራራ ድረስ ነው። የሴም ልጆች በየነገዳቸውና በየቋንቋቸው በየምድራቸውና በየሕዝባቸው እነዚህ ናቸው።
የኖህ ልጆች ነገዶች እንደ ትውልዳቸው በየህዝባቸው እነዚህ ናቸው። አሕዛብም ከጥፋት በኋላ በምድር ላይ ከነዚህ ተከፋፈሉ።